የቅጣት ነው የእውነት ነው። እሱን ነው የጠየኩህ እኮ ይሄ ልጅ ጤነኛ ነው? ኧረ እዛው ትቻለ። እሷ አማርኛው ጠፍቶበታል መሰለኝ አይሰማም። መድኃኒዓለም አንተ ታውቃለህ። እኔ ማለት ደግሞ ከዚህ እስከ ራቅ በል በደንብ አትታይም። በደንብ ታጠብ። ራቅ በል ሄደህ እዛ በደንብ ስትታጠብ ምን እንዲታጠብ ሙሉን ሂዱበት። ሱሪን አውልቅ ያለው እኮ እንትን ሌላ ያሳይ እንደ መንሽሬ ወደ ታች እንደዚህ አድርገ ዋ ጋይስ ደብል ነው። በርበሬ ካለ በርበሬው አረ እንደው ልቤ ወለቀ። በቃ ተታጠበ በቃ ይሄን ብቻ ነው የሚታጠበው። ምንድን ነው እኮ መጣሁ ወይ በቃ ታጠበ። እንዲህ ነው የሚታጠበው። ጋይስ ሳይበላኝ አራት አበባ ልጆች እፍርታም ነው ጋይስ። የት ሂዶ ነው ዳኑዬ? ሪታዬ የኔ እናት ቴንክ ዩ። ጂጂንማ ዛሬ ሻወር ካላስገባ ሞተና ትሪፕል ነው። እንተባበር ወገን እንተባበር። ይኸው ታፕ ስታደርጉ ምን አባብና ወደዚህ በደንብ ታጠብ። አልጮትም እንደዚህ በደንብ ታጠብ። እንደዚህ እኔ ሙሉን ትሪፕል ነው። ታይፒንጉ የኔ ጌታ ኑርልኝ። አልጮትም እንደዚህ በደንብ ሂደህ ታጠብ። እንደዚህ ቆመ ምን አባ ይሄ እዚህ ጋር ትታጠብም እዚህ ጋር ትታጠብ። መሲኮ ልጁ ጤነኛ ነው እንዴ? አይ ለብሶን ያልኩት በቁንጣ አይታጠብም እንዴ? በርበሬም አልታጠበም፣ በደንብም አልታጠበም፣ ሁሉንም አልታጠበም ልጁ። እኔም አልቀጣም፣ እንደዚህ አልቀጣም። የራሱ ጉዳይ። መሲኮ አልቀጣልህም እንደዚህ። ዳንዬ ግላብ አስቀምጣለሁ። እኔ ጌታ ወንድሜ ምኑን ይሁን ዝም ብሎ እኮ ነው የሚቀጣ። በደንብ እኮ አይቀጣም። መስጊኒና ቴንክ ዩ በቃ ታጠብክ። በቃ እንደዚህ ትታጠባለሽ ሴትዮ። አንደኛ ቅጣት ጸጉር አለሽ። ከዛ በኋላ ሀሳብሽን አነሳሽና ውጣና ታጠባለሽ። አንደኛ። ሁለተኛ በርበሬ ይኸው ሪከርዶ አለ ከፈለሽ በርበሬ በውሃ ጭንቅላት ላይ ጨምረ። እዚህ ጋር እኮ አይደለም ስትታጠብ እኮ እንዳለ እኮ ነው ያልኩት። ሴትዮ እንትን የማይፈለግሽ እንደ መልሽ አንተ አታረግም። ቁንጣ እንደ ወንዶቹ ያለኝ ምን ያላረግም ምን ያለው ድምኔ ምን አገዛም እንዴ? ገዝተና ቅጣቱ እሱ ነው። ገዝተና ቁንጣ ገዝተና እንደ ወንዶቼ ሾርት ፓንት አርጌ አላቅም አልኩሽ እኮ